አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት ተከበራችሁ የአት ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ የምለው ማለት ነው አሁን እንግዲህ ሩታ ምን እያለች ነው? ረተው ምከሩልኝ እናዲች ልጅ ረገኝ አለቆት አልበዛም ወይን? እኔ ግን ግራ ተጋባው ማለት ነው። ከይቅርታ በላይ ምን አለ? አይ እኛ ሴቶች ማለት ነው ሹሹ ሲሉን በነገራችሁ ላይ አንወድም ሀቅ ተሆነ ማለት ነው። ሹሹ የሚለው ወንዱ በፍጹም አንወድም። ወግሽ ብትጂጂ እንገለይ ብሎ የሚያባረንን ነው የምንወደው። ስለዚህ እና ስራችን ስለሆነ ማለት ነው። ይሄ ካሁኑ ከያን ከድሮ ሴት እንባሩታ ብቻ አይደለችም እና ሁላችንም ያው አንድ አይነት ባህሪን መሰል የያዘው ማለት ነው። እና የሚገለምጠንን የሚያጋጭንን በቃ ታርሽ ሂጂ ከተቀረሽ ቅሪ የሚለውን ነው የምንወደው ማለት ነው እንጂ እንደዚህ ይቅርታ ብሎ መጥቶ አስተዛሪ ያለው ነገር የውሸት ነበር አለ። ውሸት ከሆነ ለምን አንቺ መቀበል አቃተሽ? ይቅርታ አለሽ። ከይቅርታ በላይ ምን አርጌ ነው የምትይው? በፊት ነበር እንጂ አሁን አይደለም። ኧረ ተይኝ አምቦ። በነገርሽ ላይ ልጁን አፍቅረሽዋል እንዴ? አንዳንዴ ትታስቡት ማለት ነው። እቺ የሰው ልጅ እኮ ሀሳቤን እናረጋልና ይሄ አብሯት የሚሄደው ልጅ አፍቅረው እንደወለጅ ማለት ነው። አለቅት እኮ በቃ ተቀያየረች ሩታ ማለት ነው። እርጉዝ ነው የምትባልም እርጉዝ ደግሞ ትገፋ ጸባይ እየተስተካከለ ይሄዳል ይላሉ። እሷ ግን አሻፈረኝ፣ በቃ አሻፈረኝ። እኔ የምኖርበት አላማ አለኝ፣ እኔ የምኖርበት ህይወት አለኝ አለች። ህይወት ታላት ህይወቷ ምንድነው ባልሽ ነው? ማነው ህይወት አልገባንም። እውነት አንዳንዴ የሚጸጽተንን ነገር ባናደርግ እውነት ስለዚህ እና ገራሚ ነገር ነው እላችኋለሁ። ስለዚህ ለምን ይሄ ነገር አስፈለገ ትላላችሁ? አለቅጥ ማለት ነው። እኛ ግን ለምንድን ነው ሹሹ ሲሆን ያኔ የምንበላቃቀጠው ማለት ነው? እውነት ነው። ብዙ ጊዜ ይጀርባሉ ብዙዎቹ በቃ እኔ የኔ ወዲ ምናምን በቃ ይቅርታ ምናምን እናንተ ለብር እንዲሆነ የምትሰሩት እናውቃለን። ግን እሱ አምኖ ይቅርታ ብሎ ሲመጣ አንቺ ደግሞ በስነ ስርዓቱ በዲና አህላቅ መመለስ ነበረብሽ። ይቅርታ ነው ግዴታ ለመኑኝ አባ ብሎኝ አራታ ይከብዳል፣ ማለት ይደብራል። ስለዚህ ለምን ይሄን ነገር አስፈለገ? አንዳንዴ እንትን የሚለንም ነገር ባናረግ ብዬ እላለሁኝ። እውነቴን ነው። አብርሽ በጣም የዋህ ነው፣ በጣም መልካም ልጅ ነው በነገራችሁ ላይ ማለት ነው። እንደ እንትኑ አይደለም እና ጓደኛዬ ነው አለ ያጠፋኝ። አያችሁ ጓደኛ ያቀነባብርና ለጓደኛ ብሎ በነገራችሁ ላይ ብዙ ነገር ይከፈላል፣ ብዙ መስዋዕትነት ይከፈላል ማለት ነው። ስለዚህ ይሄ ነገር ለምን አስፈለገ ነው የምላችሁ። እንደዛ መደረግ የለበትም። ወደ ራሳችሁ ላችሁም ተመለሱ እንላለን። ምክንያቱም ተራርቃችሁ ስለማትራራቁ ክፉ ከክፉ ቃላት መልካም ቃላት ይባላል እና ክፉ ንግግር አትነጋገሩ። እውነቴን ነው። ምክንያቱም በኋላ የሚጸጽታችሁን ነገር አለማድረግ ነው። ገባችሁ? በፍቅር ላይ ጠብ አለ እርግጥ፣ ነገር ግን በፍቅር ላይ ጠብ እያለ እናንተ ይሄን ነገር ማድረግ የለባችሁም ማለት ነው። ተስማምታችሁ ይቅርታ ተባብላችሁ ልጃችሁን ማሳደግ ነው እንጂ እናንተ በቃ አሻፈረኝ ወይ ግድኔ አጃኢብ እኮ ነው። አሻፈረኝ አሻፈረኝ። ኧረ ተው እንኑርበት እስኪ ሀባይቢ። እውነቴን ነው። አንዳንዴ የምናደርገውን አሰብ እናርግ፣ ሀቂቃ ማለት ነው።
ማሰብ ይኖርብናል እላችኋለሁ። የምወዳችሁ የማከብራችሁ እና አለቅጥም ሲበዛ ማር ይመራል ይባላል ያገሬ ሰው። አለቅጥ ይበዛ እኮ ያው ማር እንደሚመር ታውቃላችሁ። ስለዚህ አለቅጥ አናብዛው። ሩቲ ወደ ራስሽ ወደ ቀልብሽ ተመለሺ። ምንም ይሁን ምን ባልሽን እንትን በይው ማለት ነው። ለምን ታከራትጨዋለሽ? አይንከራተትኝ እንዴ? ዱባይ ሄዳችሁ ምን ነው ዱባይ መልሶ ይዣለኝ ማለት እንዲህ አብረሽ የሚባል ልጅ አንተ አብረሽ ጥፋተኛ ነው እንዴ? ለምን አስፈለገ? እንደዛ መደረግ የለበትም። እሺ እና እንደዛ ማድረግ የለብም። እና ይቅርታ ተባባሉ እላችኋለሁ። ይቅርታ ተባብላችሁ እፏ ብላችሁ ዘና ብላችሁ ተጫዋቱ። እሺ ሁላችሁም ማለት ነው። የይቅርታ ልብ ይኖርሽ ሩቲ፣ የይቅርታ ልብ ተኖርሽ። እንዴት ነው አንቺ? የሰው ልጅ መቼም የማያጠፋ ያለ ያጠፋል፣ ግን ከጥፋቱ ደግሞ የሰው ልጅ ይመለሳል፣ ይታረማል። ያየ እንደዛ ማድረግ የለብሽም። ወደ ራስሽ ተመለሽ እንላለን። ቀልብ ይኖርሽ ማለት ነው። አንዳንዴ የምናደርገውን ነገር አናቅም የሆነ ነገር። ስለዚህ እናንተስ ምን ትላላችሁ? ሀባይቤ እና ይቅርታ ልብ ከሌለን እኛ ሰዎች አይደለንም። እውነቴን ነው። ሰው የሚባለው የይቅርታ ልብ ሲኖረን፣ አንድ ሰው ሲያጠፋ በቃ ያ ሰው አጥፍቶ በድሎ እንዴ እኛ ይቅርታ ታልተባባ ማን ይቅርታ የሚባባልልን? ይቅርታ ታልተቀበል የኛ እምነት ምንድን ነው? አልገባኝም ማለት ነው። እና አብሽር ሩቲ ዝም ብለሽ እንዲው ሹሹ በልኝ ትቴ ትንሽ ከብዳናን እንጂ እኮ ነገም ነገ በስቲያም ያው እናንተ እንዲህ ናችሁ። ገባሽ? እንዲህ መሆናችሁ የይቅርታ ልብ ይኑርሽ እንላለን። ሀቢብቲ የይቅርታ ልብ መኖር አለበት እንጂ የይቅርታ ልብ ከሌለ ምንም ፋይዳ የለውም ማለት ነው። እና እኛ ሰው ስንባል የይቅርታ ልብ መኖር አለብን። ዝም ብለን ድርቅ ማለት ትንሽ እንትን ያህል ማለት ይከብዳል። ስለዚህ እኛ ሰው ስንባል ግን ይገርመኛል። እና የይቅርታ ልብ ይኖራችሁ እላለሁ። እሺ ውዶቼ፣ እና የይቅርታ ልብ መኖር አለበት እላችኋለሁ። ሀባይቦቼ እና አብርሽና ሩታ ደግሞ ይቅርታ ተባብላችሁ ኑሩ። እንወዳችኋለን፣ እናከብራችኋለን። እና እናንተ ሰላም ስትሆኑ እኛም ሰላም እንሆናለን ማለት ነው። ሰላም ሳትሆኑ ደግሞ እኛም ላይ ሰላም የለም። ስለዚህ ሰላም ለሰው ልጅ ሁሉ ብላችሁ ዱአ እያደረጋችሁ ማለት ነው። ልጃችሁን አብራችሁ አሳድጉ። ይሄን ጠጥ ማለት ነው። ሁሉም አሳልፎበታል። በልጅነት ያለፈ ነገር በጣም ከባድ ነው ማለት ነው። በልጅነት ምን ነው በቀጣሽ በእንቁላል ይባላል እና ልጅነት አንዴ ይሄ ትዳር ተበላሽና ህይወት ተበላሽ መጨረሻው አያምርም ማለት ነው። ሁሌ እንደናፈቃችሁ ይቀራል እንጂ ደስተኛ ሆናችሁ አትኖሩ። ማንም ይሁን መጀመሪያ ስለዚህ እንደዛ ታርጉላችኋለሁ ይኖርብኝ ማለት ነው። እና ወደ ራሳችን እንመለስ። እውነቴን እኔ
መቼም ሁሉም አሳልፎበታል። አላሳለፈ የለም። ስለዚህ ወደ ራሳችሁ ተመለሱ ላለውኝ ሀባይቢ ወደ ቀልባችን ብንመለስ ነው የሚያዋጣን እንጂ ሌላው ዝም ብሎ ነው አያዋጣም። እኔ ተናገርኩ ማለት ነው። በኋላ እኛኛ እንዳትሉብኝ እንዲያው አብርሽዬ ታያለሽ በኋላ ሩቲ። ስለዚህ አሁን ይቅርታ ተባባይ ልሻለሁ። አመሰግናለሁ። ይመቻችሁ። ባይ ባይ።